ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው ማወራረዱ ያለ ልክ ነበር። ከሁሉ የሚበልጥ ግን ስራው የሥጋ ፈቃድን መተውና መንፈስ ቅዱስን የተሞሉ አባቶችም የከለከሉትን ውዳሴ ከንቱ መናቅ ነበር። ድካም በማብዛት እንደ ነቢያት ወንጌልን በማስተማር እንደ ሐዋርያት በመገረፍ እንደ ሰማዕታት አጥንቱ ከሥጋው እስክጣበቅ ከሰውነቱም ከማለቅ ብዛትና የሚያቃጥለውን ላብ እንደ ደም በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ ተባይቶውን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ገድለ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። እንደዚህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አብረው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎቹም የሰማይ ሰራዊት የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንንም ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለ ከድካምና ከሐዘን ወደ ዘላለም ጸሎትና ድሎትና ወደ ረፍት ከባርነት ወደ ነጻነት ላወጣ ወደ አንተ መጥቻለሁ። መታሰቢያን ለሚያደርግ ስሜን ለሚጠራ ሁሉ እኔ እስከ 10 ትውልድ ምረዋለሁ ብዬ በእውነት እነግርሃለሁ። ቤተ ክርስቲያንንም ለሠራ በሰማይ የመንግሥት ቤት እሠራለታለሁ። የገድልንም መጽሐፍ ላጻፈ አንተን በመተማመን በሰማይ በሕይወት መጽሐፍ ስማቸውን እጽፋለሁ። በስሜ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስሜ ለተራበው ያበላ የሕይወትን እንጀራ እኔ ያበለዋለሁ። በስሜ ለተጠሙት ያጠጣውንም ከጎኔ ከፈሰሰው ደም ምንጭ እኔ ያጠጣዋለሁ። ደስ ብሎት በዓልን ያከበረውን ሁሉ በሺሁ ዓመት ሁላ ካንተ ጋር እኔም አስቀምጠዋለሁ። በስሜ የታረዘውን ያለበሰ የሚያበራውን የብርሃን ግምጃን ያለብሰዋለሁ። ለቤተ ክርስቲያኔም ነጭ ስንዴና ሜሮን ዕጣን የሚያገባውን እኔ ጸሎቴን እሰማዋለሁ፣ ኃጢአቱን ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን ያዘነውን ሲያጽናና ድውዩንም ቢጠይቅ ለመታሰቢያ በሚደረግበት ሁሉ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢራዳና ቢያገለግል እኔ ለመንግሥተ ሰማያት አበቋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብሬ የሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ እቆጥርለታለሁ። በመታሰቢያ ቀን ሥጋዬን ደሜን የተቀበለውን ስማቸው ከተወራው ገድላቸው ከተነገረ ልጆቼ ጋር እኔ እደምረዋለሁ። ሥጋዬን ደሜን መቀበል ባይቻለው ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ሥልጣን እሰጠዋለሁ። ስለ ሃይማኖቱም በመንግሥተ ሰማያት ካንተ ጋር አኖረዋለሁ። አንተ በተቀበርክበት በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነመ እሳትንም ከቶ አያይም። ስሜ በሕይወት መጽሐፍ ያልተጻፈውም ሁላ በቦታ አይቀበርም። ከጉር እስከ ሸም ወንዝ ድረስ የተቀበረውን ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆን ዘንድ ቃል ኪዳን ሰጠው። እኔም መቀዳደሚያህን መጨረስክ፣ ሃይማኖትንም ጠበቅ። በጥቂቱ የታመንክ የሆንክ ቸር ባሪያ ሆይ እንደ ባሕር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተም በኋላ ስለሚነሱት ስለ ብዙዎቹ ልጆቼ በ15ቱ የገነት ሀገሮች በ5ቱ መንግሥተ ሰማያት ላይ ይሾምሃለሁ። ዳግመኛም ጌታችን ዓይኖችን አንሳ አለው። ዓይኖቹንም አንስቶ በገዳም ላይ ተመለከተ። ክብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ተረቦ በቤታችም ነጫጮችና
ቀያዮች ወፎች አየ፣ ቁጥራቸውም እጅግ ብዙዎች ነበሩ። ብፁዕ አባታችን ተክለ ሃይማኖትም ጌታችንን አቤቱ ይሄ የማየው ምንድነው አለው። ይህ የሚታየው መንፈስ ቅዱስ ነው፣ ዓለምም እስኪያልፍ ከእርሷ አይርቅም። እሊህም በቤት የሚንቀሳቀሱት ወፎች በውስጣ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይቺ ዋሻይቱ ትናዳለች። በዚችም ገዳም አደባባይ በስሜ ታላቅ ቤተክርስቲያን ልጆች ሰርተው አስከሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ መንፈስ ቅዱስን በቁርባንና በጸሎት ጊዜም በላይዋ ይረባል። በውስጧም ደስታ ፍቅር ይሆናል። በሕንፃውም የጽድቅ መሠረት አደርገዋለሁ። ገዳምህን የሚቃረኗትንም አደክማቸዋለሁ፣ ጠላቶቿንም አጎሳቆላቸዋለሁ። ብፁዕ አባታችንም መጠነ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ላንተ ክብር ምስጋና ይገባል። ነገር ግን በቸርነት ብዛት ሰውንም በመውደድ ነው እንጂ በበጎ ሥራዬ አይደለም ብሎ ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታም በሥራ ሁሉ እኔን ተከተልክ፣ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግሥተ ሰማያት መንገስን ከኔ ጋር እንድትስተካከል በሞትም ልትመስለኝ ይገባል። በጳንጦስ ሰው በጲላጦስ ዘመን እኔ ሰማዕቶኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስሜ እንድሞት እዘዘኝ አለው። ጌታም መጋደልህንስ ፈጸምክ፣ ከሞት በቀር ምን አልቀረህም አለው። እነሆም በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለም። በዚች ገዳም በተቅማጥ በሽታ የሞቱትን ልጆችን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ ይሰጣቸዋለሁ አለው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህም በኋላ አባታችን አቡነ ተክለ ሃይማኖት ልጆቹን ሁሉ ሰብስቦ የሙሽርነቱ በዓል እነሆ ቀረበ፣ የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ፣ የሙሽርነትንም የሰርግ ልብስ እንዳልበላ እንደ አንድ ሰው ከእግዚአብሔር ክብር እንደራቀው አትሁኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማይ ሙሽራ ሰርግ አይገባምና። ጌታዬ ኢየሱስ ክርስቶስ በዚች ሌሊት በተቅማጥ በሽታ ትሞታለህ ብሎ ነገረኝ። ከእናንተም ከኔ ጋር የምትሄዱ አላችሁ አላቸው። ለየራሳቸውም ስማቸውን ጠርቶ ነገራቸው፣ ቀኑንም አስረዳቸው። ጌታችንም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። የበሽታዎች ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለንም፣ አምላክ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምናለን አሉት። ብፁዕ አባታችንም በእኔ የተናገረውን ይፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን ከእናንተም በኋላ የሚነሱትን የኋለኞቻችሁን አወግዛችኋለሁ። ልጆቼን ልትገድሉ በዚች ገዳም ጌታዬ በላካችሁ ጊዜ ጻድቁን እንጂ ኃጥኡን አትግደሉ፣ እንጨቱንም ያለ ፍሬ አትቁረጡ፣ ብልሁን እንጂ ደንቆሮን አትንኩ። ይኸውም የግዝት ሥርዓት እስከ ዘላለም ሕግ ይሆናቸው አላቸው። ሁሉም እሺ እንዳልከን ይሁንብን አሉት። በዚህ ሕመም በተያዘ ጊዜ ልጆች ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ አለቀሱለት። አባታችንም ልጆች አታልቅሱ፣ ነገር ግን የሽማግሌውን አባታችሁን ቃል ስሙ። ከሁሉ አስቀድሞ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ሰንሰለት ማሰሪያ እንዳትያዙ፣ እንደ ዓለም ሰዎች ስለ ልቡና ስለ ምግብ ሐሳብ አታብዙ። በየጊዜውም ሁሉ መጸለይን አታቋርጡ። ቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርን በምወደው ገንዘብ የሥጋ ንጽሕናና ጾምን መውደድ፣ ውዳሴ ከንቱንም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉውን ሐሳብ ድል የነሱትን ምሰሏቸው። ፍለጋቸውን ካልተከተላችሁ
ልጆቻቸው አትባሉምና በመከራቸውም ካልመሰላችኋቸው በደስታ አትመስሏቸውምና በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያልኳችሁ እነዚህ ናቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳኩሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኑዳ፣ አባ ብስምዳ፣ አባ በኪሞስ፣ አባ አርሳንያ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊ፣ አባ ፋውሊ ናቸው። የቅዱሳንንም ሁሉ ስም ጠራና እነሱን መስላችሁ ኃጢአተኛ አባታችሁ እኔን ደግሞ ምሰሉ። ስለ ትምህርትም በመብል መጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጣት ተጠበቁ። ከበውት ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያውም ስፍራ ነፍስና ሥጋን ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጤ እስኪይዛቸው ድረስ አንዲቱ መነኩሲት በችኮላ አባታችን ሆይ የበደልህን ይቅር በለን አለች። አባታችንም በማወቅ ወይም ባለማወቅ የሰራችሁትን ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛም አባታችን በቃል የታሰሩ እንዳሉ ፍታ አለችው። ብፁዕ አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትም ሁሉ የተፈቱ ይሁኑ። የዱር አራዊትና አፋቸው በታሰሩ በ18 ዓመት ተፈታ። ይቺው መነኩሲት ልትራቀቅ ወዳ ለኛም ለነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም ከፍራታቸው ብዛት የተነሳ ወጡ። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሚካኤልና ከገብርኤል ከአራቱ ካህናተ ሰማይም ማዕጠንታቸውን በእጃቸው ይዘው ከብዙዎቹም ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዘ አሉ። መብራት የያዘ ክቡር አባታችን አቡነ ተክለ ሃይማኖት ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታውም ብዛት የተነሳ የሕመሙ ጽናት አልታወቀውም። ጌታችን ወዳጄ ተክለ ሃይማኖት ወይ ድካሜ ሁሉ መከራህም ለመታሰቢያ ይሆን ዘንድ በሰማያዊት ኢየሩሳሌም ተጻፈ አለው። ጌታችንም ይህንን እየተነጋገረ የአባታችን የተክለ ሃይማኖት ቅድስት ነፍሱ ከቅዱስ ሥጋው ተለየችና ጌታችን ኢየሱስ ክርስቶስ እቅፍ አድርጎ ሳማት። የጸራሽ ንጽሕት ነፍስ ሆይ ወደ ነኔ አላት። ወደ ላይም ሲያሳርጋት የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው እያሉ መላእክት ምስጋና መሥዋዕት አቀረቡ። በዓለም የደከመ ለዘላለም ይድናል ጥፋትንም አያይምና እግዚአብሔር የሠራት ቀን ይህች ናት። በእርሷም ደስ ይበለን ሐሴትም እናድርግባት ያሉ አሉ። ብዙዎቹም የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሷትና ከዚያ ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቱ አስገቧት። ጌታችንም ወዳጅ ተክለ ሃይማኖት ሆይ ይህንን የመንግሥት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ባህሪ የሚናገር የእሳት አንደበት ያለው ልብሰ መንግሥት አለበሰው። በመስቀልም የተጌጡትን ሰባቱን የብርሃን አክሊሎች አቀዳጀው። እነዚህ ሰባቱ አክሊሎች አንዱ ስለ ቀናች ሃይማኖቴ፣ አንዱ ሃይማኖትን ለማስተማር ስለ መዞር፣ አንዱ ስለ ደም መፍሰስ፣ አንዱ ጣዖትንና አጋንንትን ስለ ማጥፋት፣ አንዱ ወደ ኢየሩሳሌም ስለ መውረድ፣ አንዱ በመቆም ብዛት ስለ ተሰበረው እግር፣ አንዱ ስለ ጾምህና ስለ ልቡና ንጽሕና ነው አለው። በአምስቱ መንግሥተ ሰማያት በአስሩ አምስቱ ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን መዓዛው ሽታው እንደተወደደ ሽቱ የሆነውን የነገሩ ጣዕም ስሙ በሁሉ አፍ እንደ ማር ጣዕም የሆነውን ከእናቱ ማኅፀን ጀምሮ የተመረጠውን እንደዚህ ያለውን አባት እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖቱም መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚኖርበትን ስም ተወ። ሥጋውም በክብር ተቀበረ። የሚያውቁትና በፍቅሩ የሚያጌጡት የተመሰገኑ ናቸው።
ብፁዕ አባታችንም እንደተናገረ አባታችን ኤልሳዕን አበምኔት አደረጉት። ስማቸውን የጠራው ልጆቹ በክብር አረፉ። ቁጥራቸውም 15 ነው። አባታችንንም ከቀበሩት በኋላ ወደ አዝመራቸው ሲመለከቱ አራዊት በልተው ጨርሰውት ነበርና ያገኙት ነገር አልነበረም። በዚያች ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን ይበሉ ጀመር። የአባታችን የተክለ ሃይማኖት የዘመኖቹ ቁጥር 99 ዓመት ከ8 ወር ከ5 ቀን ነበር። እንዲሁም በእናቱ ቤት 22 ዓመት፣ በከተታ 3 ዓመት፣ በዊፋት 7 ወር፣ በዳሞት 12 ዓመት፣ በአማራ 10 ዓመት፣ በሐይቅ 10 ዓመት፣ በደብረ ዳሞ 12 ዓመት የትግራይ ገዳማትን በመዞርና ኢየሩሳሌም በመሄድ 1 ዓመት፣ 1 ወር ዳዳ በሚባል ሀገር 29 ዓመት ከ5 ቀን በደብረ አሰቦ ገዳም ኖረ። እንደዚሁም ሕይወቱን በበጎ እርጅና፣ በለምለም ሽምግልና፣ በገድልና ጎልማሳ ሲሆን እስከሚያርፍበት ዘመን እግዚአብሔርን ሲያገለግል ኖረ። ሌሊትና ቀን በመቆም እግሩ የተሰበረ፣ በክረምትና በበጋ ውርጭ መልኩ እየጠቆረ በጌታችን ስም ደም ተቀብቶ ሰማዕት የሆነ ዕንቁ ባህሪ፣ የድሃ የልብ የዓለም ፀሐይ፣ የተመረጠ ብርሃን፣ የተወደደ የጠራ የተፈተነ የሽማግሌው አባታችሁ ሕይወት ይህ ነው። የጸሎቱ ኃይል ከክፉ ይጠብቀን፣ ከኃጢአት የሚያንጻን። ጸሎቱና በረከቱ ከሀገራችን የኢትዮጵያ በሕዝበ ክርስቲያኑ ለዓለሙ ጸንቶ ይኑር። ይህም ቃል ኪዳን ከክርስቶስ መንጋ ይለየን ለዘላለሙ በእውነት አሜን። ገድለ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ